የወጣት ማየት የተሳነው መስሎ የሚኖር ሲሆን በዚህ መንገድም ከአንዲት ሴት ጋር ይተዋወቃል። በአንድ አጋጣሚ የነብስ ግድያ ሲፈጸም ቢመለከትም እንዳላየ በማስመሰል ህይወቱን ለመጠበቅ ይወስናል። ከዚህ ክስተት በኋላም ብዙ ፈተናዎች ይገጥሙታል። ወጣቱ ህይወቱን አትርፎ ከሴቷ ጋር በፍቅር መኖር ይችል ይሆን? በአንድ ፀሐያማ ዕለት ፑና የተባለች ከተማ ዳርቻ ላይ ያለው እርሻ ማሳ ውስጥ የቆመ ሰው እናያለን። ይህ ገበሬም ወዲህ ወዲያ እያለች ስታስቸግረው የነበረችን አንድ ጥንቸል በጥይት ተኩሶ ይገላታል። እናም በአካባቢው የነበረው እንቅስቃሴ በሙሉ ረጭ ይላል። በዚህችው ከተማ ውስጥ አካሽ የተባለ ማየት የተሳነው ነገር ግን ልዩ ተሰጥኦ ያለው ፒያኒስት ይኖር ነበር። ምግቡንም ራሱ እያበሰለ የቤቱን ጽዳትም ራሱ እየጠበቀ ለብቻው ነበር የሚኖረው። ጎረቤቱ የሆነ አንድ ሕፃን ልጅም ስለ አካሽ ማየት አለመቻል ይጠራጠር ነበርና በወጣ በገባ ቁጥር በተደጋጋሚ ነገር እየፈለገ ያስቸግረው ነበር። ይህ ጥርጣሬውንም ለማረጋገጥ አካሽ ከቤቱ ሲወጣ ይጠብቅና በገመድ ይጠልፈዋል። ሌሎች የጥቃት ሙከራዎችንም ያደርግበት የነበር ቢሆንም ሕፃኑ ስኬታማ ሳይሆን ይቀራል። ከዕለታት በአንዱ ቀንም እንደተለመደው ሕፃኑ ልጅ አካሽን ጠብቆ ከተተናኮለው በኋላ እሱም ችላ ብሎት መንገዱን ወደ አንድ ሙዚቃ መሳሪያ መሸጫ ሱቅ ያደርጋል። እንደደረሰም ከቤቱ ባለቤት ጋር ተቀምጦ ማውራት ይጀምራል። ከዚያ በኋላም ወደ ለንደን በመሄድ አንድ ታዋቂ ትልቅ መጠጥ ቤት ውስጥ ለመስራት እንዳቀደ ይነግረዋል። ሰውየውም የአይኑ ጉዳይ ከህልሙ እንዲያግደው ባለማድረጉ አድንቆ ያበረታተዋል። የቀድሞ የቦሊውድ ተዋናይ የነበረው ፕሪሞድ ሲንሃ ከወጣት ባለቤቱ ሲሚ ጋር በዚች ፑና ከተማ ውስጥ ይኖር ነበር። በተደጋጋሚ በመሃላቸው የነበረው የእድሜ ልዩነት ቢተቹም እነሱ ግን በደስታ አብረው መኖራቸውን ቀጥለዋል። ከሲሚ ሌላ ፕሪሞድ ብቸኛ የቅርብ ቤተሰብ የነበረችው ከቀድሞ ባለቤቱ የወለዳት ዳኒ የተባለችው ልጁ ብቻ ነበረች። ምንም እንኳን አብራቸው ባትኖርም አልፎ አልፎ ግን እየመጣች ትጠይቃቸው ነበር። አንድ ቀን ከሰዓት ላይ አካሽ አስፋልት እየተሻገረ በነበረበት ጊዜ ሳይክል እየነዳች የነበረች ልጅ ድንገት ትገጨውና ይወድቃል። ሶፊ የምትባለው ይቺ ልጅም አካሽን ከወደቀበት ካነሳቸው በኋላ በጣም ስላሳዘናት ይቅርታዋን ለመግለጽ ወደ አንድ ካፌ ወስዳ ምሳ ትጋብዘዋለች። እያወሩ እያለም አካሽ ፒያኒስት እንደሆነ ይነግራታል። እሷም ወደ አባቷ ምግብ ቤት ተወስደውና እዛው ምግብ ቤት ውስጥ ፒያኖ እንዲጫወት ታደርገዋለች። ከዚያም ወደ ቤቱ ከተመለሰ በኋላ ጥቁሩ መነጽር ያወልቃል። በመቀጠልም አይኖች ውስጥ አስቀምጦ የነበረውን የደበዘዙ ሌንሶች ቀስ አድርጎ ያወጣል። ይህ ድርጊቱም እውነተኛ አይነ ስውር አለመሆኑን ያረጋግጥልናል። አይነ ስውር ነኝ እያለ የሚዋሽበት ምክንያትም ሌላ ጊዜ የማይታየውና የማይሰማውን ሙዚቃ ከልቡ ተረድቶ በፈጠራና በተመስጦ መጫወት እንዲችል ስለሚያደርገው ነበር። ላለፉት የተወሰኑ ዓመታት የውሸት ኑሮ እየኖረ የገቢ ምንጩም ጭምር ሊያደርገው ችሎ ነበር። በቀጣዩ ቀን አካሽ ከሶፊ ጋር በመሆን የእሷን ሳይክል እየነዱ ለመጀመሪያ ጊዜ ወደ እሷ ምግብ ቤት ይሄዳሉ። እዛም ፒያኖ ይጫወታል። ታዳሚዎቹም በተሰጠው ይማረካሉ። የበለጠ እንዲደመሙ ያደረጋቸውም አይነ ስውር ሆኖ እንደዛ መጫወት መቻሉ ነበር። እንደ አጋጣሚ ሆኖ ፕሪሞድ ራሱ እዛ ምግብ ቤት ውስጥ ነበርና እሱም በበኩሉ በአካሽ ችሎታ ተደስቷል። ከዚያም ወደ አካሽ ቀረብ ይልና የእሱና የባለቤቱ 3ኛ ዓመት የጋብቻ በዓላቸው ከቀናት በኋላ ስለሆነ እንዲህ ባለ ደስ የሚል ሙዚቃ ሰርፕራይዝ ሊያደርጋት እንዳሰበ ይነግረዋል። ይህን የሰማው አካሽም ወደ ቤታቸው መጥቶ በጥሩ ሁኔታ እንደሚጫወትላቸው ቃል ይገባለታል። ፕሪሞድም በእቅዱ መሰረት አውቆ ቀደም ብሎ ለሚስቱ የጋብቻ በዓላቸው ዕለት ለስራ ከከተማ እንደሚወጣ ይነግራታል። እሷም ተበሳጭታ ደስ እንዳላላት ትነግረዋለች። ነገር ግን ባሏ ስራ እንደሚበዛበት እንደምትረዳ ነግራው በሐሳቡ ትስማማለች። ከስራ ወደ ቤቷ እየተመለሰች የነበረችው ሶፊም ዝናብ እየዘነበ ነበርና ወደ አካሽ ቤት ገብታ ለመጠለል ትገደዳለች። በዝናብ የረጠበውን ልብሷን ፊት ለፊቱ ቆማ ወደሱ ልብሶች ስትቀይርም አካሽ የእውነት ማየት የማይችል ሰው መስሎ እያያት ነበር። ተዋውቀው አብረው ባሳለፏቸው የተወሰኑ ቀናት ውስጥም በመሃላቸው የነበረውን ደስ የሚል ስሜት ሁለቱም ተጋርተውት መሳሳም ይጀምራሉ። ያን ምሽትም አብረው ያድራሉ። የጋብቻ ባህላቸው ዕለትም አካሽ ወደ ፕሪሞድ ቤት መጥቶ ሲያንኳኳ ሲሚ ትከፍትለትና ባሏ እንደሌለ ትነግረዋለች። እናም እሱ ሲመለስ እንዲመጣ ታስረዳዋለች። እሱ ግን አሻፈረኝ በማለት ወደ ውስጥ እንድታስገባው በድጋሚ ይጠይቃታል። በዚህ ጊዜ አንድ ጎረቤቷ በሯን ከፍታ ነገሩን ለማጤን ስትሞክር ሲሚ ሁኔታው ስላሰጋት ሳትፈልግ በግድ አካሽን ወደ ቤቷ ታስገባዋለች። ወደ ፒያኖ ሄዶ በደስታ ሙዚቃውን እየተጫወተ ሳለም ድንገት የፕሪሞድ ሬሳ ወደ ጓዳው በኩል ወድቆ ያያል። ምንም እንኳን በጣም ቢደነግጥም ማየት እንደሚችል ሲሚ እንዳጠረጠረ አስቦ ፒያኖውን መጫወቱን ይቀጥላል። ሲሚም አካሽ ማየት እንደማይችል ስላሰበች ቀስ ብላ ተረጋግታ የባሏን አስክሬን ለማስወገድ አቅዳ ነበር። ከዚያም አጠገቡ ቆማ ሙዚቃውን ማጣጣም ትቀጥላለች። ካፍታ በኋላም በሲሚ እርዳታ ወደ መጸዳጃ ክፍል እየሄደ ሳለ በመንገዱ ላይ ፕሪሞድ ሬሳ የነበረበትን ሁኔታ ይመለከታል። እንደምንም ተረጋግቶ ወደ መታጠቢያ ቤቱ እንደገባ ግን ሌላ ሽጉጥ የያዘ ወንድ ውስጥ ተደብቆ ይመለከታል። አካሽም እንዳላየው ሆኖ ፊት ለፊቱ ቆሞ ከሸና በኋላ እንደተሸበረ ተመልሶ ወደ ፒያኖ ይሄዳል። ወደ ቀድሞ ትዕይንት ስንመለስ ሲሚ ከፕሪሞድ ተደብቃ ከዚህ ሰውዬ ጋር እየተገናኘች ነበርና ያንን ለሰርፕራይዝ ሊያደርጋት ባቀደው መሰረት አበባ ይዞላት ቤት ውስጥ እንደገባ እጅ ከፈንጂ ይዛቸዋል። እነሱም በድንጋጤ ከው ብለው ተኩሰው ይገሉታል። የአሁኑ ትዕይንት ላይ አካሽ ፒያኖን እየተጫወተ እያለ ሲሚ ከሰውየው ጋር በመተባበር የፕሪሞድ ሬሳ ትልቅ ሻንጣ ውስጥ ይከቱታል። ከዚያም ሰውየው ልክ ፕሪሞድ ከሄደበት የመጣ ለማስመሰል ማውራት ሲጀምር ሲሚ ደግሞ ቀበል አድርጋ ባሏን የምታወራ ማስመሰል ትጀምራለች። ምንም እንዳላየ የሆነው አካሽም ካፍታ በኋላ ሰላም ብሏቸው ወጥቶ ይሄዳል። እንደወጣ መንገድ ዳር ይቀመጥና
ያየውን ነገር በሙሉ ማሰብ ይጀምራል። ቀጥሎ ምን ማድረግ እንዳለበት ለመወሰን ይሞክራል። ተቀምጦ በነበረበት ግን አንዲት ሳኮ የተባለች ሎተሪ አዟሪ ሴትዮ ትመጣለች። ከዚያም ባጃጅ በመጠራት እንደምትረዳው ነግራው ትጠራለታለች። መርሊ የተባለው የባጃጁ ሹፌርም አካሽን ልክ እንደማንኛውም ደንበኛ ያሳፍረዋል። በጠየቀው መሰረትም ፖሊስ ጣቢያ ያደርሰዋል። ያየውን ነገር ለፖሊሶች ለመናገር ቆርጦ የመጣው አካሽ ግን ለመናገር ሴኮንዶች ሲቀሩት ሜንሆር የተባለው የፖሊስ አዛዥ ይመጣል። ይህ ሰውዬም እዛው እነ ሲሚ ባኞ ቤት ውስጥ ተደብቆ የነበረው ሰውዬ ነበር። ይህን እንዳየም ክው ብሎ ደርቆ ይቀራል። ወዲያውኑም ሐሳቡን ይቀየርና ቤት ውስጥ ተገድላ ስላገኛት ድመቱ መቀበጣጠር ይጀምራል። ሜንሆር በበኩሉ አካሽን እንዳየው ማንነቱን ለይቶት ነበር። ስለ ድመቱ ያወራው ነገር እውነት መሆኑን ለማረጋገጥም አካሽን ቤቱ ድረስ ተከትሎት ይሄዳል። በተጨማሪም አካሽ የምር ማየት የተሳነው መሆኑን ለመፈተሽ እጁን እያወናጨፈና ሰውነቱ ላይ ስለታማ ቢላ እየወረወረበት አካሽ የሚያደርገውን ምላሽ ይጠበቃል። አካሽ ግን ምንም አይነት ፍንጭ ሳይሰጠው ይቀራል። ፖሊሱ ከሄደለት በኋላም አካሽ እንደወትሮው ወደሚሰራበት ምግብ ቤት ይሄዳል። ሰዎች እንዳይጠረጥሩትም በተቻለው መጠን ልክ እንደሌላ ጊዜው መሆን ነበረበትና ፒያኖውን መጫወቱን ይቀጥላል። ሲሚም ወደ ምግብ ቤቱ መጥታ ጠርጣሪዎችን ከላይዋ ላይ ለማሸሽ ስትል ባሏን ለስራ ወደ ሌላ ቦታ እንዲሄድ አስቀድማ ለተለያዩ ሰዎች መናገር ትጀምራለች። ከዚያም በቀጣዩ ቀን የፕሬሞድ ሞት በቴሌቪዥን ጣቢያዎች ይፋ ይሆናል። ዜናው የተነገረውም ፕሬሞድ ሰዓቱና ሌሎች ውድ ነገሮቹ ተዘርፈው መኪና ውስጥ ሞቶ እንደተገኘ ነበር። ሜንሆር እውነታው መቼም እንዳይጋለጽ ለማድረግ ይህን የወንጀል ጉዳይ በሱ እጅ ያደርገዋል። ለወንጀሉ ምርመራ ሲባልም ሲሚ የፕሬሞድ ልጅ የሆነችው ዳኒና አካሽ ወደ ፖሊስ ጣቢያ ይጠራሉ። እውነተኛው የአባቷ ገዳይ ሲሚ ራሷ መሆኗን የማታውቀው ዳኒም ሲሚ ስታጽናናት በዝምታ ትቀበላታለች። እንደ ፕሬሞድ መሆኑ አይቀርም ብሎ የፈራው አካሽም እስከ መጨረሻው እውነታውን ሳይናገር ይቀራል። የፕሬሞድ ስርዓተ ቀብር ላይ ጎረቤታቸው የሆነችው ሚስ ዲሳ ያኔ አካሽ የፕሬሞድ ቤት ውስጥ ሲመጣ አይታው ነበርና ወደ አንድ ፖሊስ ጠጋ ብላ ጎረቤቶቿን ስትከታተላቸው እንደነበር ትናገራለች። ከዚያም የፕሬሞድ እውነተኛ አሟሟትና እየተዘገበ ያለው ነገር አብሮ የሚሄድ እንዳልሆነ ታስረዳቸዋለች። በተጨማሪም ጉዳዩ በድጋሚ ቢታይ መልካም እንደሆነ አስተያየቷን ትሰጣለች። ሲሚሚቺ ሴትዮ ከዚያ በላይ ስለ ፕሬሞድ አሟሟት ለማጤን የምትሞክር ከሆነ አደጋ እንደምታመጣባት ስለገባት አንድ ቀን ሴትዮዋ ብቻዋን ስትሆን ጠብቃ ቤቷን ታንኳኳለች። ወደ ውስጥ ከገባች በኋላም ሴትዮዋን ከበረንዳ ላይ ወደ ታች ወርውራ ትገላታለች። በሚያሳዝን ሁኔታም አካሽ ለሁለተኛ ጊዜ የግድያ ወንጀል ሲፈጸም ይመለከታል። ድንጋጤ ወሮት በፍጥነት ወደ ቤቱ ይሄድና ለሶፊ ሁሉንም ነገር ለመናገር በማሰብ ይደውልላታል። አንድ የማያውቀው ነገር ግን ያጎረቤቱ የሆነው ሕፃን ልጅ ስልኩን በእንጨት አንጠልጥሎ በመስኮቱ በኩል እየቀረጸው እንደነበር ነው። ሶፊ ከመምጣቷ በፊት ግን ሲሚ ቀድማ ወደ አካሽ ቤት ትመጣና ለቀብር ስርዓቱ ተሰርቶ የነበረው ጣፋጭ ውስጥ የተወሰነ አምጥታለት ነበርና ትሰጠዋለች። እሱም ተቀብሏት ከበላ በኋላ ቡና ያፈላላታል። ሊያቀርብላት ሲመጣም የሚያስፈራ የፊት ማስክ አድርጋ ተቀምጣ ነበር። በሐሳቧ መሰረትም አይቷት ሲደነግጥ ልትይዘው አቅዳ ነበር። እሱ ግን አሁንም ፍንክች አልል ይላታል። ተቀምጠው እያወሩ ሳለ ግን ድንገት ተነስታ ሽጉጥ ስትደቅንበት አካሽን በስሜት ተነስቶ እጁን ወደ ላይ ያደርጋል። በዚህ አጋጣሚ ምክንያትም እጅ ከፈንጅ ትይዘዋለች። ከዚያ በኋላም በድንጋጤ ሁሉንም ነገር ለማንም እንደማይናገር ቃል ይገባላታል። ወዲያውኑም ወደ ለንደን እንደሚጠፋ እየነገራት ሳለ የማዞር ስሜት ይሰማውና ራሱን ስቶ ይወድቃል። ከዚያ በኋላም ሲሚ ያመጣችለት ጣፋጭ ውስጥ አደንዛዥ ጨምራበት እንደነበር እንረዳለን። ሶፊም አካሽን ለማግኘት ወደ ቤቱ እየመጣች ሳለ የሕፃን ልጅ መንገድ ላይ ጠብቋት ቀርጾት የነበረውን አካሽ ዓይነ ስውራን ለመሆኑን የሚያሳይ ቪዲዮ ያሳያታል። በንዴት ቤቱን ስታንኳኳም ከፊል እርቃኗን የነበረችው ሲሚ መጣ ትከፍትላታለች። ሶፊም ውስጥ ገብታ አካሽን በተኛበት ለማንቃት ብትሞክርም አልቻለችምና ልቧ ተሰብሮ ትታው ትሄዳለች። ከሰዓታት በኋላም አካሽ ከተኛበት ሲነቃ ዓይኖች ውስጥ እንግዳ ስሜት ይሰማዋል። ዓይኖቹን ለመክፈት ቢሞክርም ምንም አይነት ነገር ማየት ይሳነዋል። ሲሚ ባበላቸው መርዝ እውነትም ዓይነ ስውር አድርጋው ነበርና አሁን ላይ የፈለገውን ነገር ስለ ወንጀሉ ጭምር ቢናገር ማንም እንደማያምነው ትነግረዋለች። አመሻሽ ላይ ሜንሆር አካሽን ቤት ሰብሮ ይገባና አንጠልጥሎ ሲጠብቀው በነበረው ገመድ ሊያንቀው ይሞክራል። አካሽም እንደምንም ታግሎ ያመልጠውና ይወጣል። ነገር ግን የምርም ዓይነ ስውር ከሆነ በኋላ አካባቢውን በቅጡ ሊያውቀው ባለመቻሉ እየወደቀ እየተነሳ ነበር። ጠዋት ላይ ሲነቃም ራሱን ሆስፒታል ውስጥ ያገኘዋል። በቦታውም ዶክተር ሱዋሚ፣ የባጃጁ ሹፌር መርሊና ሎተሪ ሻጯ ሳኩ ከባውት ነበር። ማታ ላይ መንገድ ላይ ወድቆ አግኝተውትም ወደዛ እንደወሰዱት ይነግሩታል። አካሽ በጠየቃቸው መሰረት ዶክተር ሱዋሚ ከዓይን ስፔሻሊስት ጋር ቀጠሮ ይይዝለታል። የመጀመሪያ ቅዱም ዓይኑን መታከምና ከዚያ ቀጥሎ ደግሞ ከሀገሪቷ መጥፋት እንደሆነ ይነግራቸዋል። ነገር ግን ሰዓታት ቢያልፉም ማንም ወደ ሆስፒታል ሊወስደው ሳይመጣ ይቀራል። አካሽ ከነበረበት ክፍል ውጪ ላይ እነዚህ ሶስት ሰዎች ቆመው ምንም ቤተሰብና ጠያቂ የሌለውን የአካሽ አይነቱን ለጥቃት ምቹ የሆነ ሰው ተጠቅመው የአካል ክፍሎቹን በጥቁር ገበያ ላይ በመሸጥ ምን ያህል ገንዘብ ሊያገኙ እንደሚችሉ መመካከር ይጀምራሉ። ቀጥሎም የሰርጀሪ ጠረጴዛ ላይ ያስተኙታል። እሱም ስለ ሰርጀሪ ሲያወሩ ሲሰማ ደንግጦ የሆነ መጥፎ ነገር ሊያደርጉበት እንደሆነ በመገመት መፈራገጥ ይጀምራል። እነሱም እንደምንም አደንዛዥ ሰጥተው ያስተኙታል። ራሱን ከመሳቱ በፊት ግን ሳኩ እጇ ላይ ትልቅ የሺቫ ንቅሳት እንዳለባት ይናገራል። ማንም ስለዚያ ንቅሳት መኖር ለሱ የነገረ ሰው ስላልነበር በድንጋጤ ከው ይላሉ።
ምናልባትም ከፈጣሪ የተላከ መልእክት ነው ብለው በማሰብ ሊፈጽሙት የነበረውን ነገር ይተውታል። አካሽ እንደነቃ መልሶ መፈራገጥ ይጀምራል። እነሱም አረጋግተውት የእውነት አይነ ስውር እንደሆነ በድጋሚ ይጠይቁታል። እሱም እውነታውን አረጋግጦላቸው በርከት ያለ ገንዘብ ሊያገኙ የሚችሉበትን መንገድ ሊነግራቸው ያስባል። ይህን ገንዘብ ካገኙም እሱም በሰላም እንዲለቁት ቃል ያስገባቸዋል። ከዚያም ስለ ሚኖዋር፣ ስለ ሲሚና ስለ ፕሬሞድና አገዳደሉ እውነታውን ይነግራቸዋል። ቀጥሎም ገዳዮቹ በሚሊዮን የሚቆጠር ገንዘብ ያላቸው በመሆኑ በማስፈራራት ይህን ብር ሊቀበሏቸው እንደሚችሉ ይነግራቸዋል። እነሱም ተስገብግበው ወዲያውኑ በሐሳቡ ይስማማሉ። ሲሚ ወደ ቤቷ ስትገባ አካሽ ከዳኒ ጋር ሆኖ ፒያኖ እየተጫወተ ነበር። በድፍረቱ በጣም ደንግጣም በዚህ ሁኔታ ሚስጥሯን እንዳያጋልጥ መፍራት ትጀምራለች። ወጣ ብላ ለሚኖዋር ትደውልና በፍጥነት ወደ ምትልክለት አድራሻ እንዲመጣ ትነግረዋለች። ከዚያም አካሽን በመኪናዋ ይዛው ሚኖዋርን ወደ ቀጠረችበት ቦታ ይዛው ትሄዳለች። እንደደረሱም አካሽን እንዲገለው ትጠይቀዋለች። በመንገዳቸው ላይም አካሽ 10,000 ሩፒ ከሰጠችው ሚስጥሯ እንደሚጠብቅላትና እሱም በብሩ የአይን ነቅላ ተከላ እንደሚያደርግበት ይነግራታል። እሷ ግን ምንም አይነት ገንዘብ እንደማትሰጠው ትነግረዋለች። በዚህ ጊዜም አካሽ ሌላ መጠባበቂያ ዕቅድ እንዳለው እናያለን። ፊት ለፊታቸው የመርሊ ባጃጅ መጥቶ መንገድ ሲዘጋባቸው በሁኔታው የሲሚ መዘናጋት ያየው አካሽም ማደንዘዣ አፏ ላይ በማድረግ ራሷን እንድትስት ያደርጋታል። ከዚያም በግሩፕ ሆኖ ሲሚን ከጠለፏት በኋላ ሚኖዋር ሲመጣ የሲሚን ነፍስ ማዳን የሚፈልግ ከሆነ ከፍተኛ ገንዘብ እንዲከፍላቸው ለማድረግ ያቅዳሉ። በመቀጠል አካሽ የሚኖዋር ሚስት የሆነችው ራሲካ ጋር ይደውልና ስለ ባሏ ድርጊቶች በሙሉ እውነታውን ይነግራታል። እስከ ነገ ድረስም 1 ሚሊዮን ሩፒ እንድትሰጠው ይጠይቃታል። ካልሆነ ግን የባሏን ስም እንደሚያጠፋ ነግሮ ያስፈራራታል። ንዴቷን መቆጣጠር የማትችለው ራሲካም በብስጭት ሽጉጥ ይዛ ባሏን እንደምትገድለው በመንገድ ማስፈራራት ትጀምራለች። ከፖሊሶች የተደወለለትን ስልክ ሲያሳያት መልእክቱም የሲሚ መኪና ከቦርሳና ጫማዋ ጋር አንድ ድልድይ አቅራቢያ መገኘቱን ሲነግራት ትንሽ ትረጋጋለች። ለተመልካች ሲሚ ራሷን ያጠፋች ነበር የሚመስለው። በስተመጨረሻም ራሲካ ከባሏ ጋር ተቀምጣ እንዴት ይህን ችግር መፍታት እንደሚችሉ መወያየት ይጀምራሉ። ሲሚም አይኗ ተሸፍኖ ከወንበር ጋር ታስራ ተቀምጣ ነበር ቢሆንም አልበገር ማለቷን ትቀጥላለች። ሊያስፈራራት በማሰብም ዶክተሩ ደሟን በመርፌ ይቀዳና ኩላሊቷን በከፍተኛ ዋጋ ሊሸጠው እንደሚችል ይነግራታል። ያን ቀን ከሰዓትም ሚኖዋር የተባለበት ቦታ ለሻንጣ ሙሉ ገንዘብ ይዞ ይመጣል። ቀጣይ እቅዳቸውን ከመፈጸማቸው በፊት ግን ሳኩና መርሊ አካሽን ይከዱትና ወንበር ላይ ጠፍንገው አስረውት ይወጣሉ። አያምኑትም ነበርና ገንዘቡን ለብቻቸው ለመውሰድ ቀድመው ተስማምተው ነበር። በሚገርም ሁኔታ ግን አካሽ የታሰረው ሲሚ የነበረችበት ክፍል ውስጥ ነበርና እሷን በነገሮቹ መቆላለፍ ተገርማ አካሽን ደግሞ ማትረባ እያለች እየሰደበች ትስቅበታለች። አካሽ በበኩሉ ለሚኖዋር ሸክም ስለሆነችበት አሁን ላይ ባሉበት ሁኔታ ከማንም በላይ መፍራት ያለባት እሷ እንደሆነች ይነግራታል። ከነበረበት አጣብቂኝ ለመውጣት ምናልባትም ጥሩ ምርጫ እሷን መግደል እንደሆነ ማሰብ ይጀምራል። በዚህ ጊዜም ዶክተሩ የሲሚን የደም ምርመራ ውጤቶች እየተመለከተ ነበርና ባየው ነገር ተደስቶ ፊቱ መፍካት ይጀምራል። ከዛም በፍጥነት ሲሚን ለማናገር ጉዞ ይጀምራል። መርሊ በሻንጣ የነበረውን ገንዘብ ጎንበስ ብሎ እያየ በነበረበት ወቅት ሚኖዋር መጥቶ ይተኩስበታል። ሳኩን በድንጋጤ ክው በላ ሚኖዋር ሊፍት ውስጥ እያለ መውጣት እንዳይችል ከውጭ ትዘጋበታለች። ገንዘቡን ከነቦርሳው ከወሰደች በኋላም ሜርሊን ወደ ሆስፒታል ታደርሰዋለች። ነገር ግን ብዙ ደም ፈሶት ነበርና መርሊን ማትረፍ ሳይቻል ይቀራል። ቀጥሎም የያዘችው ገንዘብ በሙሉ ሐሰተኛ መሆኑን ታያለች። ሲሚ በበኩሏ በተቀመጠችበት የታሰረችበትን ገመድ እንደምንም አድርጋ ትፈተዋለች። በመቀጠልም አካሽ እንግዲህ እያቀረሽ በሆነ መልኩ ትደበድበዋለች። ነገር ግን ዶክተሩ መጥቶ ያስቆማታል። እየታገሉ ከቆዩ በኋላም በማደንዘዣ አደንዝዞ ያስተኛታል። የመኪናው የኋለኛው በር ውስጥ አስገብቶ ከዘጋባት በኋላም ከአካሽ ጋር በመሆን ወደ ሙምባይ ጉዞ ይጀምራሉ። እየሄዱ ሳለም ሲሚ በጣም ልዩ የሆነና የማይገኝ ቢ ኔጌቲቭ የሚባል የደም አይነት እንዳላት ይነግረውና የሆነ የሀብታም ሰውዬ ልጅም ተመሳሳይ የደም አይነት እንዳላት ይነግረዋል። በተጨማሪም የጉበት ንቅለ ተከላ ለማካሄድ ይህን ተመሳሳይ ደም እየፈለጉ እንደሆነ ያስረዳዋል። ስለሆነም ሲሚን ቢሸጧት ከ50 ሚሊዮን ዶላር በላይ ስለሚያገኙ አካሽን በሚደርሰው ግማሽ ገንዘብ የፈለገውን ማድረግ እንደሚችል ይነግረዋል። ሆኖም ግን ይህንን ለማድረግ በመጀመሪያ ሲሚን መግደል ይጠበቅባቸው ነበርና አካሽም ልክ እንዳልሆነ እየተሰማው ይመጣል። ከ2 ዓመታት በኋላ ሶፊያ አውሮፓ ውስጥ እየተዝናናች ደስተኛ ህይወቷን እየኖረች እናያለን። ከአካሽ ጋር የነበረውን ነገር ሁሉ ረስታ የነበረች ቢሆንም በሆነ መጠጥ ቤት በኩል ስታልፍ የአካሽን ፎቶ ተለጥፎ ታያለች። እሱም መጠጥ ቤት ውስጥ ፒያኖ እየተጫወተ ነበር። ሶፊም ታገኘውና ስለ በፊቱ ሁኔታ ስትጠይቀው እሱም አንድ ሳያስቀር ይነግራታል። ወደ ቀድሞ ትዕይንት ስንመለስ ደግሞ በመኪናቸው እየሄዱ የነበሩትና አካሽም መንገድ ላይ መኪናቸውን ያቆማሉ። ሲሚ ሳትነቃ በፊትም ዶክተሩ ተጨማሪ ማደንዘዣ ሊሰጣት ይወርዳል። በድንገትም ከመኪናው እንደወረደ ዶክተሩ ጥቃት ደርሶበት ይሞታል። ሲሚም ሮጣ መኪና ውስጥ ገብታ አካሽን ታስወርደውና ገጭታ ልትገለው መኪናውን ስታዞር ድንገተኛ የሆነ የሽጉጥ ድምፅ ይሰማል። ይህ ድምፅም የፊልሙ መጀመሪያ ላይ የሰማነው የተኩስ ድምፅ ነበር። ገበሬው ጥንቸሏን ለመግደል አልሞ የተኮሰው ጥይት ጥንቸሏን የሲሚ መኪና የፊት መስታወት ላይ ይወረውራታል። ሲሚ መንገዷን ስታ ተጋጭታ በአደጋው ትሞታለች። አካሽ ደግሞ ባስ ላይ ተሳፍሮ ሙምባይ ገብቶ በጓደኛው እርዳታ ወደ ለንደን ይገባል። ከዚያን ጊዜ ጀምሮም እዚህ መጠጥ ቤት ውስጥ በፒያኒስትነት መስራቱን ይቀጥላል።
ሊያቀርብ አቅዶ ከነበሩት ፕሮግራሞች አንዱ ላይ ሶፊን ቢጋብዛትም እሷ ግን በቀጣዩ ቀን በረራ ስለነበራት ሌላ ጊዜ እንደሚገናኙ ቃል ትገባለታለች። ከዚያም ሁለቱም ወደ የግል ጉዳያቸው ይሄዳሉ። በመጨረሻው ትዕይንት ላይ አካሽ በዱላው መሬት ላይ የነበረ ጣሳ ሲመታ እናያለን። ይህም አካሽ የማየት ችሎታውን መልሶ እንዳገኘ ያስረዳናል። ፊልሙም በዚህ ጋር ይፈጸማል። እንደዚህ አይነት ምርጥ ፊልሞች ሲለቀቁ ቶሎ እንዲደርሷችሁ ላይክ እና ሰብስክራይብ በማድረግ የደውል ምልክቷን ማብራት እንዳይረሳ።